ቅድም ያነሳው ነጥብ ላይ አንድ ነገር ለማከለከል በአሁኑ ሰዓት እየሆነ ያለው እንዴት ነው? አንድ ሰው ራሱን ጠብቆ በኦርቶዶክስ በቤተክርስቲያን አስተምሮ ተመርቶ ሕገ እግዚአብሔርን ጠብቆ ከጋብቻ በፊት ንጽሕናውን ጠብቆ በኋላ በድንግልና ገብቶ እግዚአብሔር የሰጠውን ልጆች ማሳደግ እሱ እንደ ኋላ ቀርነት እየተቆጠረ ከዛ በኋላ በተቃራኒው ደግሞ ምንድነው ከጋብቻ በፊት የተለያዩ የዝሙት ጓደኞችን አንድ ሰው አፍርቶ ከእንደገና የተለያዩ የወሊድ መቆጣጠሪያ ነገሮችን መድኃኒቱን ሁሉም ተጠቅሞ የሚኖር ሰው ደግሞ የቤተሰብ እቅድ እሱን እየመራ በትክክል የቤተሰብ እቅድ እየመራ ያለ ሰው እንደዚያ ተደርጎ ይሳላል። ባለችው ገቢ መጠነኛ ኑሮ እየኖረ አንድ ዕቃ ዘወትር እንግዲህ እያጠበ ሲጎዳም ደግሞ እያደሰ የሚኖር ሰው እሱ እንደ ኋላ ቀር ሆኖ እንዲሁ ለምግብ እንኳን የተለያዩ የፕላስቲክ ማሸጊያ የምናምን አካባቢ ነው የራስን ሰውነት የሚበክሉ ነገሮችን ደግሞ የሚጠቀም ሰው በቃ እንደ ዘመናዊ ሰው እንደዛ ተደርጎ እየተቆጠረ ያለበት ሁኔታ ነው እና ዓለም እንግዲህ ወዴት እየሄደ እንዳለ በዚህ ማየት መረዳት እንችላለን ማለት ነው። እንደውም እዚህ ላይ አንድ ነገር ላክልና አንድ ጊዜ አንድ ልጅ የሆነ ፈተና ገጠመው ማለት ወደዚህ ገና መማሩ ነበር ኮርስ እና መጥቶ አማከረኝ ብሎ ቴራፒስት ጋር ሄጄ ነበር ጨንቆኝ አለ። ከዛ ልጁ ይሄን መንፈሳዊ ዓለም በደንብ ስላልተረዳ ቤተሰቡ ስላስተማረው ምንድነው ሐሳቡ በቃ ሄጄ ነፃ ለመሆን አሁን ፈጸመ ወደቀ በዝሙት። ከዛ ሲሄድ ቴራፒስቱ ሲያማክረው የመጀመሪያ ክፍል ሆነ ማለት ነው። የመጀመሪያ ክፍል ሆነና ስትለምደው ኖርማሊ እዛ ውስጥ ጆይን እያደረግ ስትሄድ በቃ ሐሴት እያደረግ ደስታውን እያጣጣም ትመጣለህ። ከዛ እኔ ጋር ሲመጣ በጣም ጸያፍ እንደሆነ ቤተ መቅደስ ማፍረስ እሱ ብቻ ፈርቶ ካየው እሷንም እንዳፈረሳት በዚህ ላይ ደግሞ አሁን ንስሐ እንደሚያስፈልገው ብዙ ቀንና እንደሚያስፈልገው ንጽህናውን እንዳጎደለ የነፍሱን ደግሞ ድንግልና እንዳስወሰደ በጣም የመንፈስ ፍሬዎች እንደሚያጎድል ትነግረው ጨነቀውና ሁለቱ ልዩነቱ ይሄን ያየው እንግዲህ ያኛው በቃ አሁን ይሄ ዴትን ገና ልጆች ለትዳር ለጋብቻ ሳይደርሱ የሚደረግ ዴት የሚሉት ነገር አለ። እሱን በቃ እንደ አቀልሎ ነው የሚያየው አንድ የህይወት አንድ ገጽታ አድርጎ ነው። ቤተክርስቲያናችን ደግሞ ትጸየፈዋለች፣ ኃጢአት፣ ዝሙት፣ እርኩሰት ትለዋለች እና ይሄ በዚህ ልክ ነው እንግዲህ። እሺ በመቀጠል የምናየው ርዕሳችን የሚሆነው የፈጣሪ ሚና አሳንሱ ማየት። እግዚአብሔር በህይወታችን እያለ የማይመስለን እስከሚደርስ ድረስ ማለት ነው እግዚአብሔርን ከህይወታችን አስወጥተናል እና በአንዳንድ ሰዎችም ምን አይነት አመለካከት አለ? የተለያዩ አመለካከቶች አሉ። አንደኛው እግዚአብሔር ዓለምን ጭራሽ ነው አልፈጠሩም እግዚአብሔር የለም ብለው የሚክዱ አሉ። ከነገናም ደግሞ ሁለተኞቹ ደግሞ እግዚአብሔር ዓለምን ፈጥሮታል፣ ነገር ግን ፈጥሮ በቃ በራሱ እንዲተዳደር ትቶታል እንጂ አሁን ያስተዳድረው የሚሉ አሉ። ከነገናም ደግሞ በሶስተኛው ወገን ደግሞ እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምር ነው እግዚአብሔር የዚህ ዓለም ሰራይ ብቻ ሳይሆን የሰራው ብቻ ሳይሆን መጋቢያ ነው ጭምር ዕለት ዕለት ከኛ ጋር ደግሞ የሚሰራ አምላክ ነው ብላ ደግሞ ታስተምራለችና ይሄንን ካለመረዳት ሰው እግዚአብሔርን ከህይወቱ ፈጽሞ አስወጥቶታል ማለት ነውና ይህም አንደኛው የሴኩላሪዝም ሰፊ ችግር መሆኑን ማየት ይገባልና እዚህ ላይ የተወሰኑ ነጥቦችን እንጨርሳለን። እሺ እንግዲህ አሁን የእግዚአብሔርን በሰው ላይ ያለውን ስራ መቀነስ ወይ ደግሞ ሙሉ ለሙሉ ከእግዚአብሔር በሰው ላይ ያለውን ፈቃድ ሙሉ ለሙሉ አወጥቶ በዓለም አስተሳሰብ መቃኘት አንዱ የሴኩላሪዝም ዓላማ ነው፣ ትልቁ ዓላማ ነው እና ቅዱስ ጳውሎስ በመልእክቱ ሲናገር እኔ ለዓለም የሞትኩኝ ነኝ፣ ዓለም ለእኔ የሞተች ናት ይላል። ለፈቃዷ ማለት ነው፣ ለድርጊቷ ማለት ነው እና ጌታ ኢየሱስ ክርስቶስ መጀመሪያ ሊከተለው የሚወደውን ሊከተለኝ የሚወድ ቢኖር ይላል መስቀሉን ተሸክሞ ዕለት ዕለት ይከተለኝ ይላል። መስቀሌን ሳይሆን መስቀሉ የራሳችን መስቀል የህይወት ውጣ ውረድ አለ። ከዛ እኛ ራሳችንን ለእግዚአብሔር በፈቀድንለት ልክ ነው እሱ የሚገባው። ከደጅ ቆሜ ራዕየ ዮሐንስ ምዕራፍ 3 ቁጥር ላይ ከደጅ ቆሜ አንኳኳለሁ ማንም የሚሰማኝ ቢኖር
ወደ እርሱ ገባለሁ፣ ከእሱ ጋር እራት እበላለሁ ይላል። ከዛ አድራለሁ ይላል፣ ከጎኔ ያስቀምጠዋለሁ ይላል። አሁን ልዩነቱ ምንድነው ሲባል ጌታ እግዚአብሔር ያንኳኳል፣ በስብከትም በተለያየ ሁኔታ ያንኳኳል እኛ ጋር። ሴጣን ደግሞ ቀዳዳ ነው የሚፈልገው። መቼ ሲባል ልክ የሉቃስ ወንጌል ምዕራፍ 11 ላይ በደንብ አድርጎ በግልጽ አድርጎ ቅዱስ ሉቃስ እንደገለጸልን እንደዚህ ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲናገር እርኩስ መንፈስ ከሰው ይወጣል ይላል። ከዛ ወደ በረሃ ሄድና የሚያርፍበት ቦታ ሲፈልግ በረሃ ሲሆንበት ተመልሶ ወደዛ ቦታ ይመጣል ይላል። ተጠራርጎ ሲያገኘው ይላል አያንኳኳም። ሲገባ አያንኳኳም። ተጠራርጎ ሲያገኘው ከሱ የከፉ 7 ይዞ ነው የሚመጣው። ከሱ የከፉ ማለት 7 ማለት ፍጹም ነው። አሁን ልክ በዛው ልክ ጌታችን እግዚአብሔርን ደግሞ እኛ እንድንከፍትለት ይፈልጋል። ሳያስፈቅደን አይገባም። ልክ ሊያድን እንኳን ሲፈልግ የዮሐንስ ወንጌል ምዕራፍ 5 ላይ እንደምናየው 38 ዓመት የተኛውን ሰው ፈቃድ ጠይቋል። ምን ብሎ ሲባል ልትድን ትወዳለህ? ምን እንዳደርግልህ ትወዳለህ? ከዛ አይነ ስውሩም የዮሐንስ ወንጌል ምዕራፍ 9 ላይ ሲመጣ ምን እንዳደርግልህ ትወዳለህ ብሎታል። አሁን እግዚአብሔር ፈቃድ የሚጠይቅ ሴጣንሳ ሾልኮ የሚገባ ሆነ። ቅዱስ ጴጥሮስን በደንብ አድርጎ በአንደኛ ጴጥሮስ ምዕራፍ 5 ላይ ሲገልጽልን ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራል። ስለዚህ ራሳችንን ነቅተን መኖር እንዳለብን በመጠን መኖር እንዳለብን ይገልጽናል። ስለዚህ እግዚአብሔር ሲያንኳኳ የምንከፍትለት እንዴት ነው? ሰፊ አድርገን የምንከፍትለት እና እንደውም አንድ ጊዜ አንድ ሰው በምሳሌ ሲያስተምር አንድ መምህር እንደዚህ ይላል። አንድ ሰው 10 ክፍል ነበረው ይላል። 10 ክፍል ነበረው ይላል እና 10 ክፍል ነበረው። ሴጣን መጥቶ አንኳኳል እና ለመምህሩ ሄደና ለምንድን ነው ሴጣን ቤት የሚያንኳኳው? አይ ሙሉ እግዚአብሔር ስለሌለበት ነው። ለምን ለእግዚአብሔር አትፈቅድለትም ይለዋል። ከዛ ለእግዚአብሔር አንድ ክፍል ሰጠ። ሴጣን አሁንም መጥቶ ያንኳኳል። ለምንድን ነው ሲለው 9 ክፍል እኮ ባዶ ነው ይለዋል። ስለዚህ አሁንም ምን ያደርጋል? መጨረሻ ላይ እንደዚህ ያለ ሲሄድ አንድ ክፍልም ቀርቶ ሴጣን ያንኳኳ ነበር። ልክ ቅዱስ ያዕቆብን በመልእክቱ እንደዚህ ይላል፣ በአንድ ያጎደለ በ10 በደለ ይላል። አሁን አንዳንድ ህግጋትን እንሰራለን። አንዳንድ ህግጋት ደግሞ እንደተፈቀዱ ኃጢአቶች አድርገን እግዚአብሔር የምናወጣቸው ነገሮች አሉ። እንደተፈቀደ አሰራር አድርገን ማለት ነው። ስለዚህ እግዚአብሔርን በህይወታችን ውስጥ በምልአት የምናስገባ ከሆነ ስለኛ ይዋጋልናል። በእውነት ይሄ በሊቀ ነቢያት ሙሴ ህይወት ውስጥም እናየዋለን። በመዝሙረ ዳዊትም ደጋግሞ ይገልጸዋል። እኔ 40 ዓመት ከእናንተ ጋር ስሆን ተርባችኋል ይላል። ጫማችሁ አልቋል። ጫማ አልቀየረላቸው ግን ጫማቸው አላለቀም ነበረ፣ ልብሳቸው አላለቀም ነበረ። እና ከእግዚአብሔር ጋር በምልአት ህይወታችን ውስጥ ስናስገባው እግዚአብሔር ህይወታችንን ተቆጣጥሮ ልክ እንደ ጻድቁ ዮሴፍ የምንኖርበትን ቦታ ሁሉ ይቀድስልናል። እኛ የምድር ጨዎች አይደለም፣ የምንኖርበትን ዓለም ሁሉ የምንቀድስ ሰዎች ነን። አሁን ግን በዛ ተቃራኒ ምን ውስጥ ነን ሲባል አሁን ቅዱስ ዮሴፍን ስናይ እስር ቤት ውስጥ ሲታሰር እግዚአብሔር ከሱ ጋር ነበር ይላል። እስር ቤቱ ሰላም ያጣ ነበረ። ዮሴፍ ታሰረና የእስር ቤቱ አለቃ ሆነ። እዛ ውስጥ እስር ቤቱ ሰላም አደረገው። ዓለም ተርቦ እያለ ዮሴፍ ያለበት ቦታ ብቻ በጥጋብ ነው። ዓለም ሁሉ ምግብ ፍለጋ ወዴት ሄደ? ወደ ዮሴፍ ሄደ። የዓለም የአሕዛብ ሀገር ነው እንጂ ግን እግዚአብሔር ከማን ጋር ነበረ? ከጻድቁ ዮሴፍ ጋር ነበረ። እና በህይወታችን ውስጥ ልክ በምንሰራበት መስሪያ ቤት በምንኖርበት ዓለም ውስጥ ይሄን ነው መሆን ያለበት። ግን አሁን ላይ ተበላሸና ቫይስ ቨርሳ ነው። ምንድነው ሲባል ለምሳሌ አሁን ሌባ ገንዘብ ሰርቆ መቼስ ሌባ አይቀጥርም ጥበቃ፣ ታማኝ ነው የሚፈልገው። ጥንት ላይ ክርስቲያን እያሳደደ ነበረ ሴኩላሪዝሙ ዓለም የሚቀጥረው ለታማኝነት። አሁን ተገላቢጦሽ ይሆነ መጣ። ሌብነቱ እዚህ እየተስፋፋ ሲመጣ እንግዲህ ከባድ ነው። የእግዚአብሔር ጣልቃ ገብነት እየቀነስን ስንመጣ በራሳችን ይህ በአሕዛብ ላይ እንኳን ማይንጸባረቅ ነገር ይንጸባረቃል። እና በህይወታችን ውስጥ ሙሉ ለሙሉ ስናስገባው የምናገረን አይደለውም፣ በእኔ አድርጎ የሚናገር ክርስቶስ ነው። ክርስቶስ በማቴዎስ ወንጌል ላይ ሲናገር የምትናገሩትን አታስቡ፣ ስለእናንተ የሚናገር የሰማይ አባቴ ነው ይላል። ስለዚህ በስራችን ውስጥ ጣልቃ እንዲገባ እግዚአብሔር ስናስቀድም አንድ ቁጥር ከፊት ለፊት ሲቀድም ከኋላ ያለው ዜሮ ሙሉ ይሆናል። አንድ ቁጥር ግን ከኋላ ስናደርግ ዜሮ ነው የሚሆነው። እና በዚህ ልክ ነው ማሰብ ያለብን። እና መጠቅለያው ላይ እንግዲህ አንዱ ሴኩላሪዝሙ መገለጫ መንገድ ድንገት የተረሰነው ከሆነ ብዬ ኢየሱስ ሱስ ውስጥ መጥለቅ
በሶስት መድረክ ሲባል ብዙ ጊዜ የሚታየው በአቻ ጓደኛ ግፊት፣ ከዛ ቤተሰብ ውስጥ በሚታይ ነገር በጭቅጭቅ ተስፋ በመቁረጥ እና ደግሞ የበታችነት ስሜት፣ ለምሳሌ ሱስ አለመጠቀም፣ ዝሙት አለመዘሙት፣ በእነዚህ አይነት ነገሮች አለማድረግ እንደ ኋላ ቀርነት የሚታይበት ዘመን መጥቷል አሁን ላይ። እና በዚህ ምክንያት ለምሳሌ በሚታኘኩ በሚወጉ ወይ በሚታዩ ነገሮች በሚሰሙ ነገሮች ብዙ ሰው በሱስ ተይዟል አሁን ላይ። እና ይህም ነገር አሁን ክርስቲያናዊ ለአንዳች ነገር ባሪያ መሆን፣ ሰው ለተገዛለት ነገር ለዛ ባሪያ ነው ይላል። እኛ ደግሞ አርነት ወጥተናል በክርስቶስ ምንም ነገር ሊገዛን አይገባም። እኛ አርነት ወጥተናል። እና ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 መጨረሻው ቁጥር ላይ እንደዚህ ይላል፣ መንፈሳዊ ሰው ይላል ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም ይላል። እና እኔ እንግዲህ በዛ ልክ ነው ማለት ሴኩላሪዝሙ ዓለም ለኛ ከኛ ጋር ያለው ከነሱ ጋር ካለው ይበልጣል ይላል። ልክ ነብዩ ኤልሳ በሰራዊት በተከበበ ጊዜ ጊያዝ ወጥቶ በጠዋት ሲያይ በሁለተኛ ነገሥት ምዕራፍ ላይ ማለት ስናይ በሁለተኛ ነገሥት 6 አካባቢ ይመስለኛል እና ስናይ እንደዚህ ላይ ሲያይ በቃ ጠፋን ሞትን አለቅን ብሎ ነበረ። አሁንም እንደዛ ነው። በቃ 6 በዚህ ጋር ይጮሃል፣ በዚህ ጋር ግሎባላይዜሽን ይባላል፣ በዚህ ጋር አይኤምኤፍ፣ በዚህ ጋር ወርልድ ባንክ፣ በዚህ ጋር WHO የዓለም ጤና ድርጅት ይባላል፣ በዚህ ጋር ደግሞ ጦርነቱ ይጮህብናል። ከነሱ ጋር ካለው ከኛ ጋር ያለው ይበልጣል። አሁን እኛ ያልተረዳነው እሱ ነውና ልክ ጊያዝ አልታይ ሲለው ነብዩ ኢሳ ወጣና ጸለየለት። ምን ብሎ ጸለየለት? የዚህን ብላቴና ኃይል ገለጽለት አለ። የዚህን ብላቴና ኃይል ገለጽለት አለ። ከዛ ገለጠለት። ሲያይ ሰራዊተ መላእክት ከበውታል። በቁጥር ከነሱ ምንም አይተካከሉ ከተከበቡበት ሰራዊት ማለት ነው። ስለዚህ ከዚህ አንፃር እኛ ጋር ያለው ኃይል ይበልጣል እና ወዲያው ነው አይናቸውን አሳውሮ ያን ሁሉ 10,000 ሰራዊት ነው ያክል እየጎተተ የወሰዳቸው። ዛሬም እኛ ሴኩላሪዝሙ ዓለም በእግራችን ስር ማንበርከክ የምንችለው ነገር ነው። ልክ ቅዱሳን አባቶች ሊሰብኩ ሲሄዱ በየሀገሩ ጣዖትን እየሰባበሩ እንደሚሰብኩት እኛም በምንሄድበት ቦታ መስሪያ ቤታችንን መቀደስ እንችላለን፣ ስራውን መቀደስ እንችላለን። እና ከዚህ አንፃር እንግዲህ ማየት እንችላለን ማለት ነው። ሲተገበ በጣም ጥሩ። የመጨረሻ እንዲሁ ሳናነሳው የማይገባው ጉዳይ ምንድን ነው? የተስፋ መቁረጥ የሚባለው ጉዳይ ነው። አሁን በኢትዮጵያ ውስጥ እንግዲህ በተለያዩ ዜናዎች እየሰማን ሰው በጣም ተስፋ እየቆረጠ የተለያዩ ድርጊቶች ውስጥ ሲገባ ራሱን ሲያጠፋ ክቡር የሆነው እንግዲህ እግዚአብሔር ኢየሱስ ክርስቶስ ለሱ ሲል ዋጋ የከፈለለት ተሰቅሎ ስጋውን ቆርሶ ደሙን አፍስሶ የሞተለት ዋጋ የከፈለለት ካሳ የካሰለትን ያንን ሰውነት በምድራዊ ነገሮች ምክንያት በማድረግ ራሱን ያጠፋል። ወደ ተለያዩ መጥፎ አልባሌ ነገር ውስጥ እየገባ ይገኛል ማለት ነው እና በጣም ሁኔታው አሳሳቢ ደረጃ እየደረሰ እየመጣ ተስፋ መቁረጥ ማለት ነው እና ይሄ ሁኔታ ቅድም የአሜሪካ ውስጥ በተደረገው ጥናትም እንደገለጽ ነው ዓለም ሰለጠነ እየተባለ በመጠቀም እንደዚህ አይነት ችግሮች ነው በጣም እየሰፉ እየመጡ ያሉበት ሁኔታ ነው ያለው። ስለዚህ ተስፋ መቁረጥንና ሱስን እነሱን በተወሰነ መልኩ ዳሰናቸው መራገባችን እናጠቃልላለን። እሺ እንግዲህ ያው የዓለም እግዚአብሔርን ተስፋ ከቶ አታፍርም ይላል ቅዱስ ዳዊት። በእግዚአብሔርን ተስፋ የሚያደርግ ሰው አያፍርም። አሁን ሰለጠነ በምንለው ዓለም ውስጥ ለምሳሌ በአኗኗር ዘይቤ ረጅም እድሜ ከሚኖሩት ውስጥ ጃፓን አንደኛዋ ናት ይባላል እና በስልጣኔም ደግሞ አብዛኛውን ነገሮች ሰውን እየተካ የሚመጣ ነገር መጥቷል። ጊዜ የላቸውም ለምንም ነገር ለማህበራዊ ህይወት የሚባል ሁኔታ ደግሞ በዓለም አንደኛ ራሳቸው የሚያጠፉ ዜጎች ያለባት እሷ ናት። አሁን ኢትዮጵያ ውስጥ ይሄ ነገር እየተስፋፋ መጥቷል። ለምን ሲባል ራስን አሁን ከዘረዘርናቸው ነገሮች የለየ ማህበረሰብ እየተበራከተ መጥቷል። በደንብ እንደውም አንድ ጊዜ እኔ በነበርኩበት አካባቢ ላይ እህትማማቾች አብረው ራሳቸውን ሰቅለው ያጠፉበት ጊዜ አለ። እህትማማቾች አንድ ሻወር ቤት ገብተው እንግዲህ በጋራ ማለት ነው እና ምንድነው ሲባል ይሄ በእግዚአብሔር ላይ ያለን ትውክልት ወይ መመካትን አንስተን በአካውንታችን ላይ፣ በቤተሰባችን ላይ፣ በመንግስት ላይ፣ በትምህርታችን ላይ፣ በትምህርት ውጤት ላይ ብዙ ጊዜ ይሄ እዚህ እምነታችንና ትውክልታችን መመካታችን እነዛ ላይ ስናደርግ እነዛ ነገሮች መጥፋታቸው ቅዱስ ጳውሎስ ለዛ ነው ያለው። የሚታየውን ነገር ተስፋ ካደረግን ከሁሉ የባሰን ከንቶች ነው ያለው። ለዛ እግዚአብሔር አይታይም፣ ይሰራል። የሚገርም ይሰራል። እግዚአብሔር አይታይም፣ ምንም የለም በተባለበት ቦታ ላይ በምድረ በዳ ላይ ከአለት ውሃ አፍልቆ አጠጥቷል፣ አሳይቷል።
እግዚአብሔር ምንም የለም በምንልበት ቦታ ላይ እግዚአብሔር ሰርቶ አይተናል። እኔ እንደውም አንድ ቬኔሲያ የሚል መጽሐፍ ላይ አይቻለሁ። አንዲት ኦርቶዶክሳዊ ሴት ናትና ልጇ የዛ አረብ ሀገር ውስጥ ተቀጥራለች። ከባቢሎን ወንዞች አጠገብ የሚል ይመስለኛል ርዕሱ ማህበረ ቅዱሳን ያሳተሙና ልክ እዛ መጽሐፍ ላይ እቺ ኦርቶዶክሳዊ ሴት ህይወትን ለማሸነፍ ክርስትናዋን ደብቃ ስሟን ቀይራ ነው የሄደችው። ከዛ እዛ ውስጥ እለት እለት እግዚአብሔርን ማመስገን ትፈልጋለች። ሙሉ ለሙሉ እዛ በሙስሊም ማህበረሰብ አስተሳሰብ የተቃኘ ህይወት ነው ያለው እና ተደብቃ ጸሎት እያደረገች ልጅቷ ደግሞ ሌሊት በመስኮት ዘላ እየወጣች ክለብ ትሄዳለች። አንድ ቀን ግን አገኘቻት እየጸለየች። ምንድን ነው የምታደርጊው? ይህ ስዕል ምንድን ነው ብላ ጠየቀች። መድኃኒዓለም ነው የሚባለው ትላለች። ይህ ነገር እንደዚህ ነው ትላታለች። ከዛ ያቺ ልጅ ምናዊ ናት? ዓለማዊት ናት። እቺ ደግሞ ኦርቶዶክሳዊት ናት፣ መንፈሳዊት ናት። ከዛ መጨረሻ ላይ እቺ ልጅ መጸለይ አብረሽ ትፈልጋለች ትላለች። ታስተምራታለች። አብረው እየጸለዩ ቤተሰብ ደረሰባቸው። እቺ ልጅ ከተገኘች የሞት ፍርድ ነው የሚፈረድባት በአረብ ሀገር ህግ መሰረት፣ እዛ ሀገር መሰረት እና በጣም ደበደቧት። በሞትና በህይወት መካከል ሆነችና እግዚአብሔር ወይ አለ አይደል ትላለች። እና በጣም የሚያሳዝነኝ ያን ታሪክ ያነበብኩ ጊዜ ጥርሷ ተነቃንቋል። ደም ሞልቶት ነበረ ስትነቃ። አይኖቿ ማየት አይችሉም በእብጠት ምክንያት። ጆሮዋ በትንሹ ነው የሚሰሙ። አጥንቶቿ በጣም ተጎድተው ነበርና ወጥተው እየደበደቧት ይመለሱ ነበረ። እሷ በትንሹ ነው የምታስተውለው። መጨረሻ ላይ በቃ መድኃኒዓለም ሰማዕትነት ልትሰጠኝ ካሰብክ እቀበላለሁ፣ ግን እናቴስ ትላለች። እናቴ ማለት ምንም ራሷን መርዳት ማትችል እናት አለች እና እናቴስ ትለዋለች። በዛ ጊዜ አንድ ሰው ከሰውየው ጋር ከባለቤቱ ጋር መጥቶ የሚገባ ሰው አለና ተነሽ። እዛ ለሁለቱም ፓስፖርት አዘጋጅቶ ይዟቸው ይጠፋና ወደ የመን ይልካቸዋል። ብዙ ብር ሰጥቷት። ለካ ያ ሰው ግብፃዊ ኦርቶዶክስ ነው፣ እዛ ውስጥ ሙስሊም መስሎ የሚኖር ሰው ማለት ነው። እና አንዳንድ ጊዜ እኛ ተስፋ ቆርጠን ባለንበት ህይወት ውስጥ በቃ በእውነት እግዚአብሔር አለ ወይ በምንልበት ጊዜ አለ፣ በሰማይ አለ እግዚአብሔር። አዳም እኮ የጨለመበት ከብርሃኑ በራቅን ቁጥር አይደለም የጨለመብን። እግዚአብሔር ብርሃን ነው ያበራልናል። ግን ከብርሃኑ እየወጣን በራቅን ቁጥር ምድር እንደዛ ተስፋ ታስቆርጠናለች። እና አዳም ራሱን መግዛት ያቃተው በበሽታዎች ሰይጣንም ላይ በላይ ባርነትን የጫነበት ከእግዚአብሔር በራቀ ቁጥር ነው። እና ለተስፋ መቁረጥ ትልቁ መድኃኒት ምንድን ነው ሲባል በእግዚአብሔር ላይ ተስፋ ማድረግ። ምክንያቱም ሰይጣን ነው ተስፋ የሌለው። የማርቆስ ወንጌል ምዕራፍ 5 ላይ ምን ይላል? ጊዜያችን ሳይደርስ ልታጠፋን መጣህን ይላል። ተስፋ ቆርጧል። በቃ እንደሚጠፋ የንስሐ የሚባል ነገር የለውም። እግዚአብሔር በእውነት እኛ እንመለስ እንጂ የፈለገ አይነት ኃጢአት ብንሰራ እንኳን ምንም አይነት ማጡስ ጉድጓድ ውስጥ ብንሆን እንኳን ለማውጣት ዝግጁ ነው። ምክንያቱም ያንን ፊያታዊ ዘይማ በዛች ባለችው ጊዜ ውስጥ ተስፋ ሳይቆርጥ በመንግስት በመጣ ጊዜ አስበኝ ብሎት ነው። እና እኛም በዛ ልክ ማሰብ ያለብን ማለት ነው። እና ከብርሃኑ መራቅ የለብንም። ወደ ብርሃኑ ተስፋ ላለመቁረጥ ወደ ብርሃኑ መመለስ አለብን። እና በሱስ ውስጥ ተጠምደን ያለን ሰዎች ደግሞ ቶሎ ነቅተን ልክ አሁን የጠፋው ልጅ የአሳማ የሚበላውን ሊበላ ተመኘ ነው የሚለው የሉቃስ ወንጌል ምዕራፍ 15 ላይ ራሱ አስቦ አቅዶ ነው የወጣው፣ ደስታን ፈልጎ ማለት ነው። እንግዲህ ደስታ ይሄ ምድራዊ ደስታ እንደ መንፈሳዊ ደስታ አይደለም። እንደምናውቀው ውድ ምግብ በመብላት ውድ ልብስ በመልበስ ጥሩ ቤት በመኖር ውድ ሆቴሎች ላይ በመዝናናት ዘፈን በመስማት ሰው እና የተለያዩ ሱሶችን በማድረግ ደስታ የሚገኝ ይመስለዋል። ይሄ ፌኩ ደስታ ይባላል። ወደ ጌታ ደስታ አይደል አያስገባም። የጌታ ደስታ ይባላል ቅዳሴው፣ መዝሙሩ፣ ውዳሴው፣ ቃለ እግዚአብሔሩ የጌታ ደስታ ይባላል። እና ልክ እዛ ውስጥ ሲገባ ልጁ ምን አይነት ነገር አሰበ? ነቃ። ልክ ወደ ልቡ ሲመለስ ይሄ በአባቴ ቤት ብዙዎቹ እንጀራ ተርፏቸው ይበትናሉ። ሰላም፣ ደስታ፣ ሐሴት፣ የዋህነት፣ ቸርነት፣ ፍቅር የሚባሉ ማለት ነው። እነዚህ ራስን መግዛት ተርፎ ይበትናል ቤተክርስቲያን ላይ። እሱ ጋር ራሱ መቆጣጠር እያቃተው ነው። ያሱስ ገዝቶታል። ልክ ሰዓቱ ሲደርስ ያፋሽገዋል፣ ሩጥ ይለዋል አይደለ? ያንን ነገር የሚገዛበት ወደ አባቱ ቤት ይመለስ ሁሉም ሰው ያ ብርሃን ወዳለበት በብርሃን የሚትለቀለቅበት ቤት ቢመለስ ከሱስ ውስጥ ነቅሎ ቢወጣ ብርሃን ላይ መቼስ እንቅፋት አይመታንም ማለት እያየን ብንራመድ በጨለማ ውስጥ የምንጓዝበት ዘመን ይበቃል ማለት ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 4 ላይ የአሕዛብን ልማድ ያደርጋችሁበት በስካር በመዳራት እነዚህ በመሳሰሉት ነገር የቆያችሁበት ዘመን ይብቃችሁ።
ይብቃንና እንመለስ፣ ወደ ብርሃን እንምጣ። ወደ ክርስቶስ ስር ስንሆን ልክ ቅዱስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ እንደዚህ ይላቸዋል፣ ሰይጣን እንደ ስንዴ ሊያበጥራችሁ ለመነኝ ይላል። ሊያበጥራችሁ በቃ ለመነኝ፣ እኔ ግን እምቢ አልኩት ይላል። እኛ ጋር እሱ ጋር ከሆንም አሸናፊዎች ነን፣ ከአሸናፊዎች ሁሉ እንበልጣለንና እኔ እንደዛ ነው እንግዲህ አሳሲ። ስለዚህ ሴኩላሪዝሙ ወደዛ እንድንገባ ያመለክተናል። እኛ ደግሞ ወደዚህ ወደ ብርሃን መምጣት ያለብን ተስፋ መቆርጥ ማለት ነው። በጣም ጥሩ። ቀደም እንደሚያነሳነው ምሳሌ ለዚህ ጥሩ አብነት ይሆናል ብዬ አስባለሁ። ቤተክርስቲያን ውስጥ የተለያዩ ሱሶችን ሊደረግ ቢባል ያ አሁን ሱሰኛ የሆነው ሰው ራሱ እንዴት ምን ነክቶ ነው ብሎ ከማንም ሰው ጋር ያው ሊጣላ ያ ሰው ነው። ነገር ግን በቃ ራሱ ግን የእግዚአብሔር ቤተ መቅደስ መሆኑን እሱን በደንብ ማስተዋል መረዳት ከዚህ የበለጠ እንድንረግም ያደርገናል ማለት ነው። እንዲሁም ደግሞ በመጽሐፍ ቅዱስ የተለያዩ ታሪኮች አሉ ከተስፋ ጋር በተገናኘ ማለት ነው። በአሳንበሪ ሆድ ውስጥ ወይም በባህር ተጥሎ እንኳን ከዛ በአሳንበሪ ሆድ ውስጥ እንኳን ሰው ሆኖ እግዚአብሔር ከሱ ጋር ከሆነ የሚተርክ ሰው አለ። ያው የነቢዩ ዮናስ ታሪክ ያው ከዚህ ማየት እንችላለን። እነ ጻድቁ ኢዮብ የእሱን ታሪክ በደንብ ማየት እንችላለን። እንግዲህ ያ ሁሉ በሀብት ንብረት ኖሮት እንግዲህ 10 ልጆቹ በአንድ ሌሊት ሲጠፉበት ያ ሁሉ ግመሎቹ፣ አህዮቹ፣ በጎቹ፣ ፍየሎቹ ምኑ ሙሉ ነገሩ ያ ሁሉ ሲጠፋ እሱ ከእግዚአብሔር ጋር እምነቱን ትውክል ያለ ቅድም ማለት ነው ከእግዚአብሔር ጋር ስላደረገ እግዚአብሔር ሰጣ፣ እግዚአብሔር ስም የተመሰገነ ይሁን ብሎ የሁሉ ንብረት እና ልጅ ጠፍቶበት እግዚአብሔር ማመስገን ይሄ በቃ ተስፋችን እንግዲህ በእግዚአብሔር ላይ መሆኑን እምነታችን በእግዚአብሔር ላይ መሆኑን የምናይበት ነው ማለት ነው። ስለዚህ እምነታችን በእግዚአብሔር ላይ ቅድም ያነሳው ነጥብ መሰረታዊ ነጥብ ነው። ስለዚህ ምናምናን ዘወትር በምናደርገው ህይወታችን ሀሳባችን፣ እምነታችን፣ አካሄዳችን ሁሉ ነገር እግዚአብሔር ይወደዋል አይወደውም እና እሱን አምነን ነገሮችን የምናደርግ ከሆነ በህይወታችን እንደሱ እንደ ፈቃድ ሆነን መኖር እንችላለን ማለት ነው። የመጨረሻ እንግዲህ ማጠቃለያ ነጥብ ከሴኩላሪዝም ጀምረን መዘዞቹን ደግሞ ችግሮችን አንስተናል። እነዚህን ሁሉ ያጠቃለለ ነጥብ አንስተን መራገራችን እናስማለን። አዎ እንግዲህ ያው እኛ ኦርቶዶክሳውያን በኢየሩሳሌም በሰማሪያ እንዲሁም በዓለም ዳርቻ ሁሉ ወንጌልን እንድንሰብክ ነው። እኛ ደቀ መዛሙርት ከሆንን ከተጠመቅን የእግዚአብሔር ልጆች ነን። በሄድንበት በህይወታችን ሁሉ መምህራን ነው እና ስለዚህ በምንሄድበት ቦታ ሁሉ አንደኛ ሰላምታ ስንደራረግ እግዚአብሔር ይመስገን የሚባል ነገር አሁን ከሴኩላሪዝሙ ዓለም መውጫው መንገድ አንደኛው ነገር እግዚአብሔርን አመስግኖ መጀመር ነው፣ ሰላምታ ላይ ሲጀመር። ከዛ ደግሞ የትም ቦታ ላይ ስንሆን ማማተብ ለምሳሌ እንደ ምግብ ሻወር ልንወስድ ሊሆን ይችላል፣ ወይ ደግሞ የተለያዩ ቦታዎች ላይ ልንሆን ይችላል። አማትበን ለምሳሌ አሁን ስናይ እንደውም አንዳንድ ካቶሊካውያን እግር ኳስ ተጫዋቾች ሲያማትቡ እናያለን። ያው እንደውም ኦርቶዶክስ ያለምዱብን እንዲህ ብለን እንስምበት ጊዜ ብለዋል እና እሱ ነገር ከዛ ይሄን አምነን እኛ የክርስቶስ ቤተ መቅደሶች መሆናችንን አምነን ምንም ነገር እኛ ላይ እድል ፈንታ እንደሌለው አውቀን ለሌሎቹ ማርያም የሆንበትን ነገር ማሰብ አለብን እና ወደ ቤተ ክርስቲያን መጥተን ባለን አገልግሎት ማገልገል፣ አንድ አቅማችን ማገልገል ነው። ከዛ የዓለም ብርሃን ናችሁ ተብለናል። በሄድንበት ቦታ ሁሉ እንደ ቅዱሳኑ ማንጸባረቅ አለብን ማለት ነው። ይሄ ነው እንግዲህ መጨረሻ ማለት። ከዛ እንግዲህ ቅዱስ ጳውሎስ በሮሜ መልእክቱ ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁት ይላል አይደል? ስለዚህ ዘመኑን መዋጀት ነው እንጂ በዘመኑ መዋጀት የለብንም ማለት ነውና መንፈሳዊ ሰው እንደ መንፈሳዊ እንደመሆናችን ሁሉን መመርመር ከዛ መልካሙን ነገር መያዝ አለብን። ውጊያችን ከመንፈሳዊ ሰራዊት ጋር መሆኑን አውቀን እንግዲህ መንፈሳዊ የጦር ልብስ ደግሞ ኤፌሶን ምዕራፍ 6 ላይ እንደተዘረዘረው እነሱን ልብሶች ሁሉ አድርገን እንግዲህ ለመንግስተ ሰማያት እንድንበቃ እግዚአብሔር አምላካችን ሁላችንን ይርዳል። እንተራችን እንግዲህ አክብረህ እዚህ ድረስ ተገኝተህ ይህንን የመሰለ ቁም ነገር አዘል ውይይት ስለተገኘልን እናመሰግናለን። እግዚአብሔር አምላካችንም ከጅማሬ እስከ ፍጻሜ ድረስ ያልተለየን አምላካችን መራገራችን እንዲህ እንድናሳካ ስለረዳን ዛሬ ስም የተመሰገነ ይሁን። እንግዲህ እናንተም ምዕመናን የተለያዩ ነገሮችን እናገኛችሁበት ተስፋ እናደርጋለን። ከዚህ በኋላም እንደዚሁ ወቅታዊ ጉዳዮች ከእንደገና ለክርስትናችን ለሕይወታችን ፈተና የሚሆኑ ጥያቄ የሚሆኑ ጉዳዮችን እያነሳን ውይይት የምናደርግበት ቁም ነገሮችን የምንለዋወጥበት መራገራችን እንዲሆነው ዘወትር ተከታታያችን እንድትሆኑ በእግዚአብሔር ስም እንጠይቃለን። ሰላም ያደርግላችሁ።